ደሳለኝ ጫኔ የአብይ ሚኒስትር ሆነው መሾማቸው ከሞላ ጎደል እየተረጋገጠ ነው። አቢቹም ላታመልጭኝ አታሩጭኝ እያሉ ይመስላል። መደመርን በልተዋል ብለው ካደነቋቸው ከሰዓታት በኋላ በፓርላማው ግቢ እየተሳሳቁ የሚታዩበት ፎቶ ወጥቷል። በዚያው ደግሞ ደሳለኝ ጫኔ መኪና ሊሸለሙ ነው የሚሉ መረጃዎች እየወጡ ነው። በረሃ የነበረው ራሳቸውን የሸፈነውና የተገዛው ጠጉራቸው ጉዳይ መነጋገሪያ ሆኗል። በዚህ ዙሪያ በማህበራዊ ሚዲያ የሚንጸባረቁ አስተያየቶችን እንዲሁም ሌሎች ዝርዝር ጉዳዮችን ይዘን ቀርበናል። ለአፍታ አብራችሁን ቆዩም። ጠቅላይ ሚኒስትር አብይ አህመድ እንዲህ አሉ። ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጭ እነዚህን አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያ እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያዩ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁ እና የመጨረሻ እንዲሆን ምኞት ያለ መሆኑን ላረጋግጥላችሁ ፈልጋለሁ። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ወይም ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያህል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኤምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸውን ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። እኒህ የአብይ አህመድ አሊ አረፍተ ነገሮች ደሳለኝ ጫኔን ከአክራሪ ተቃዋሚነት ወደ ብልጽግና ሎሌነት እየመለሷቸው ያሉ ርችቶች ተደርገው እየተቆጠሩ ነው።